ሰላም ጤና ይስጥልኝ የተከበራችሁ በአገር ውስጥና በውጭ ሀገር የምትገኙ ክቡራን የፕሮግራማችን ተከታታዮች የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ ታዲዮስ ታንቱ ክፍለ ጦር አርበኛ ታርቆ የሚመራው ጦር በጠላት ላይ ከፍተኛ የሆነ ድል ተቀናጅቷል። አርበኛው መስመር ላይ አለ። አርበኛ እንደምን ውለሃል? ምንድነው ዛሬ የተፈጠረው? እግዚአብሔር ይመስገን ደህና ነው አልክ። ዛሬ ያው እንደ ወትሮ ሁሉ የብልጽግና ወንበር አስጠባቂ ግትልትል ኃይል ተገራጅ በበርካታ ሰራዊትና መሳሪያ ታግዞ ካለንበት ላይ መጥቶ ገጥሞን ነበረ እና ይሄ ውጊያ የተካሄደው አርባያ ከተማ ለ40 ደቂቃ መንገድ ከምትገኝ የሚካኤል አካባቢ የሚባል ቀበሌ ላይ ነው። ጠዋቱ 3 ሰዓት ላይ ነበር የተጀመረው። ልክ 11 ሰዓት ላይ ነው ውጊያው ያለቀ። በጣም ከፍተኛ ለአስጨራሽ ትንቅንቅ ነው የነበረው። ሶስት ጊዜ 3 ዙር ነው ኃይል እንዲጨምር ያስደረግነው። የተመታበት በአጣበን የመታነው ኃይል ነበረ። የወደቀ 2 ሬሳና ቁስለኛም ነበረ። ያለ ማንሳት 3 ጊዜ ኃይል ጨመረ፣ ግን አልቻለም። እኛም ቦታውን ይዘን አለቀቅነለትም። እያመላለሰ ቢያመጣም በጣም እየተመታ የፊቱን ቁስለኛና ሙት እያመላለሰ እንዲውል ነው ያደረግነው። 3 ዙርም አመላልቶ አልቻለም። እስከ 11 ሰዓት ሞክሮ በርካታ ሙት አለ። ቁስለኛውንም ሲያጓጉዝ አርሶ አደሩ አሁን ይሄን ያልወሰደ አንዱን ያልወሰደ እያለ እየደወለ ይነግረን ነበረ። በኃይለኛ ሽንፈት ያን ኃይል ይዞ በማይጠብቀው ሁኔታ ሽንፈት ተጎንጭቶ ያው ወደ ነበረበት እንዲመለስ አድርገናል። መልካም አርበኛ እንግዲህ ታዲዮስ ታንቱ ክፍለ ጦር የምትመራ አርበኛ ታርቆ ነህ። በክፍለ ጦር ውስጥ ምን ያህል ኃይል ነው? የትኛው ክፍል ነው የተሳተፈ ነው? በአጠቃላይ ክፍለ ጦሩ ነው የተሳተፈው? የተሳተፉት 2 ብርጌዶች ብቻ ናቸው። ያው የታወቀችው እኔ መሰረትኳት ሰለሞን ማንደፍሮ ብርጌድ በደንብ ወታደራዊና ፖለቲካዊ እንትኗ ተቃኝታ ብረቱና የምትንቀሳቀስናት ለጠላት አንድ ቀንም ሽንፈት ቀምሳ አታውቅም። ሽንፈት ታስጎነጨዋለች እንጂ። ሁለተኛው ዋሊያ ብርጌድ ነው። 2 ብርጌዶች ነው የተሳተፉት። በበቂ ሁኔታ ጠላት በሚያሳፍር ሁኔታ ተመትቶ ሁለተኛ እንዳይደግሙ ነው። ተደጋጋሚ ከዚህ ቦታ ላይ 3 ጊዜ በላይ ቢመታም የዛሬው ደግሞ በጣም የተለየ ነው። እንዳልኩ 3 ዙር ጨምሯል። 3 ዙር ማለት ነው። 3 ዙር ጨምሮ አልቻለም። ሬሳውንም ማንሳት አልቻለም። አሁን ሬሳውን ሳያነሳ 11 ሰዓት ላይ ተመልሶ ሲያበቃ ሌላ ዲሽቃና ሞርተር ተሸክሞ ደግሞ አሁን ወደ መሸ ገብቷ ላይ እኛ ወደ ላይ ትንሽ ደክሞንም ውሃ ጠምቶንም ምግብ ስላልበላነ ወደ ላይ ገርባ ብለን 10 ዲሽቃ እየተኮሰ ነው ያለ፣ ግን የተመታውን የወደቀውን ማንሳት አልቻለም። መልካም በጠላት ላይ ምን ያህል ኪሳራ ሰባዊ ኪሳራ ደርሷል? እንግዲህ በጠላት ላይ የደረሰው ሰባዊ ኪሳራ 2 ሙቶ የወደቀ እስካሁን አልተነሳም። 1 ቁስለኛ እስካሁን አልተነሳም። መንገድ ላይ ሲጓዝ የተገኘው ደግሞ 2 የሞተ 2 የቆሰለ፣ ሌሎችም ደግሞ በተለያየ መንገድ እስካሁን እነሱ እጅ ያልተቀበሩ ያልተነሱ አሉ። በጣም በርካታ ኪሳራ ነው የደረሰበት። ምቱም ታይቶ የማይታወቅ ነው። ቅጣት ነው ማለት ትችላለህ። ቅጣት ማለት ነው። አዎ መልካም። እንግዲህ ካንተ ያገኘሁት መረጃ እኔ ነው። እዛው አካባቢ አርባያ አካባቢ የሰጡኝ ልጆች አሉ። ጠላት በጣም እንደተመታ በቁጥርም ከ30 ከ40 በላይ የሚሆን ሙትና ቁስለኛ እንዳለው ገበሬዎች ነግረውኛል። በእርግጥ እናንተ ይሄን ነገር ቼክ ያላረጋገጣችሁበት ሰዓት ነውና አርበኛ ያለ ሰው ስለነበር የፊቱን ስለሚሸኘው ለዛ ነው ቁጥሩን እኛ በደንብ ያልያዝ ነው። መልካም እንግዲህ አርበኛ የአማራ ፋኖ ብሔራዊ ኃይል ተመስርቷል። ለዚህም እንኳን ደስ አለህ እላለሁና እንግዲህ ይሄ ውጊያ እንግዲህ በአማራ ፋኖ ብሔራዊ ኃይል ጎንደር ጠቅላይ ግዛት ዕዝ በታዲዮስ ታንቱ ክፍለ ጦር ዛሬ ጥር 13 ቀን 2018 ዓ.ም የተካሄደ ጦርነት ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። መሪ ድርጅታችን ባገኘንበት በጥቂት ቀናት ውስጥ የተፈጸመ ድል ነው። ክቡራን ቤተሰቦቻችን እናመሰግናለን። መልካም